የነዳጅ ዋጋ ላይ ጭማሪ መደረጉን መንግስት ይፋ አደረገ። የቤንዚን የችርቻሮ ዋጋ በ8 በመቶ ገደማ መጨመሩንና በነዳጅ ምርቶች ላይ የሚጣል የ30 በመቶ ግብር እንደማይኖር ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የነዳጅ ዋጋ ላይ ጭማሪ መደረጉን መንግስት ይፋ አድርጓል። የቤንዚን የችርቻሮ ዋጋ በ8 በመቶ ገደማ መጨመሩንና በነዳጅ ምርቶች ላይ የሚጣል የ30 በመቶ ግብር እንደማይኖር ታውቋል። የንግድና ቀጠናዊ ትስስር ሚኒስቴር ከዛሬ ጀምሮ ተግባራዊ የሚሆን የነዳጅ ጭማሪን ይፋ አድርጓል። በአዲሱ የዋጋ ጭማሪ መሰረት በቤንዚን ላይ የ7 ብር ገደማ ጭማሪ የተደረገ ሲሆን ኬሮሲን ደግሞ ዋጋው በ8 ብር ገደማ መጨመሩን አውቀናል። የንግድና ቀጠናዊ ትስስር ሚኒስቴር ዛሬ ይፋ ያደረገው የዋጋ ማሻሻያ በተያያዘው ዓመት ከገባ ከአውሮፕላን ውጭ ባሉ የነዳጅ አይነቶች ላይ የተደረገ የመጀመሪያው ጭማሪ መሆኑን አውቀናል። ሚኒስቴር መስሪያ ቤቱ መስከረም ላይ የአውሮፕላን ነዳጅ ችርቻሮ መሸጫ ዋጋ በአዲስ አበባ ከተማ 210 ብር ከ10 ሳንቲም እንዲሆን ሲወስን፣ ሌሎች የነዳጅ አይነቶች ዋጋ ደግሞ ባሉበት እንዲቀጥሉ መወሰኑ ይታወሳል። መንግስት በቤንዚን ኬሮሲንና ነጭ ናፍጣ ላይ ለመጨረሻ ጊዜ ጭማሪ ያደረገው ባለፈው ዓመት ግንቦት መጨረሻ ላይ ነበር። በወቅቱ በተደረገው ማሻሻያ መሰረት ቤንዚን ላለፉት 5 ወራት ገደማ በ122 ብር ከ53 ሳንቲም ሲሸጥ ቆይቷል። የኬሮሲንና የነጭ ናፍጣ መሸጫ ዋጋ ደግሞ 120 ብር ከ94 ሳንቲም እንዲሆንም ተደርጎ ነበር። ዛሬ ይፋ የተደረገው ማሻሻያ ደግሞ የሶስቱንም የነዳጅ ምርቶች ዋጋ 129 ብር ከ12 ሳንቲም እንዲሆን አድርገዋል። አዲሱ ተመን የቤንዚን ዋጋ ላይ 6 ብር ከ59 ሳንቲም ጭማሪ አስከትሏል። የኬሮሲንና የነጭ ናፍጣ ደግሞ የችርቻሮ መሸጫ ዋጋቸው በ8 ብር ከ18 ሳንቲም እንዲጨምር ያደርጋል። የአውሮፕላን የኬሮሲን እንዲሁም የቀላልና የከባድ ጥቁር ናፍጣ ዋጋ በህዳር ወር ሲሸጥበት በነበረበት እንዲቀጥል እንደተወሰነ ሚኒስቴር መስሪያ ቤቱ ዛሬ ለነዳጅ ኩባንያዎች በላከው ደብዳቤ አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴር ይህንን የዋጋ ማሻሻያ ይፋ ያደረገው ከታህሳስ ወር አንስቶ በሚተገበር የቫትና የኤክሳይዝ ታክስ ምክንያት የነዳጅ ዋጋ በ30 በመቶ ይጨምራል የሚሉ መረጃዎች በሰፊው ሲነገሩ ከቆየ በኋላ ነው። ይህንንም ተከትሎ ባለፉት ቀናት በተለይም በአዲስ አበባ ከተማ የነዳጅ እጥረት መስተዋሉ ይታወቃል። መንግስት ከሐምሌ 2016 ዓ.ም አንስቶ መተግበር የጀመረው የማክሮ ኢኮኖሚ ማሻሻያን ተከትሎ የነዳጅ ዋጋ ላይ ተደጋጋሚ ጭማሪዎችን ሲያደርግ ቆይቷል። የቤንዚን ዋጋ ለመጀመሪያ ጊዜ ከ100 ብር የተሻገረው ባለፈው ዓመት ታህሳስ ወር ላይ እንደነበርም ይታወቃል። ባለፈው ዓመት መስከረም ወር ላይ 91 ብር ከ14 ሳንቲም ይሸጥ የነበረው ቤንዚን በኢትዮጵያ ታሪክ ለመጀመሪያ ጊዜ ከ100 ብር የተሻገረው በዚያው ዓመት በ2017 ዓ.ም እንደነበር ይታወሳል። በ2017 ዓ.ም መጀመሪያ ላይ የነበረው የቤንዚን ዋጋ ዛሬ ይፋ ከተደረገው ጋር ሲነጻጸር የ38 ብር ገደማ ጭማሪ ታይቶበታል። ነጭ ናፍጣ ደግሞ በ39 ብር ገደማ ዋጋው እንዲጨምር ተደርጓል። ከዚሁ ጎን ለጎን ደግሞ በነዳጅ ምርቶች ላይ የሚጣል የ30 በመቶ ግብር እንደማይኖር መንግስት አሳውቋል። በታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የሚተገበር የ30 በመቶ ግብር እንደማይኖር የነዳጅና ኢነርጂ ባለስልጣን የገለጸው። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ከታህሳስ 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የ30 በመቶ ግብር ይጣላል የሚል መረጃ በማህበራዊ ሚዲያዎች ላይ ሲዘዋወር መቆየቱን፣ ነገር ግን ይህ መረጃ ሐሰተኛ መሆኑን ገልጸዋል። ገንዘብ ሚኒስቴርን ጨምሮ በጉዳዩ ላይ በየትኛውም የመንግስት አካል የተሰጠ መግለጫ እንደሌለ ማረጋገጣቸውን የገለጹት ዋና ዳይሬክተሩ ይጣላል የተባለው ግብር በማህበራዊ ሚዲያው ላይ የተፈጠረ እንጂ የነዳጅና ኢነርጂ ባለስልጣንም የሚያውቀው ከዚህ ወር ጀምሮ የሚጣል ምንም አይነት የግብር ጭማሪ እንደማይደረግና መንግስትም ይህንን የማድረግ እሳቤ እንደሌለው መሆኑን ተናግረዋል። በሐሰተኛ መረጃ የተነሳ ህብረተሰቡ ላልተገባ ሰልፍና እንግልት እየተዳረገ ይገኛል ያሉት ዋና ዳይሬክተሩ ያለምንም ይፋዊ የመንግስት ውሳኔ ከወጣው የነዳጅ ዋጋ ውጪ ያለአግባብ ጭማሪ የሚያደርጉ የነዳጅ አከፋፋይ ኩባንያዎችና የነዳጅ ማደያዎች ተጠያቂ እንደሚደረጉም አሳስበዋል። በአዲስ አበባ ከተማ በመደበኛ ሁኔታ ነዳጅ እየቀረበ መሆኑን፣ ነገር ግን በዚህ ሐሰተኛ መረጃ ምክንያት የነዳጅ ፍጆታ ላይ ጭማሪ መፈጠሩን ገልጸዋል። የተናፈሰው መረጃ ስህተት መሆኑን ለነዳጅ ኩባንያዎችና ማደያዎች በተደጋጋሚ እያሳወቁ መሆናቸውን የገለጹት ዋና ዳይሬክተሩ ኩባንያዎቹ ባልተፈለገ መንገድ ተታለው ከጅቡቲ የተረከቡትን ነዳጅ ላልተገባ ጥቅም የመዋል እሳቤ እንዳይፈጠርባቸው በድጋሚ ማሳሰባቸውን ገልጸዋል። ባለስልጣኑ የተለያዩ ስርዓቶችን በመከተል ጥብቅ የሆነ ክትትል እያደረገ እንደሚገኝ፣ በዚህ ውስጥ ህገወጥ ተግባር ላይ የተሰማሩ እየተገኙና ቁጥጥር እየተደረገባቸው መሆኑንና የተላለፈባቸውን ውሳኔ ወደፊት እንደሚያሳውቁ ጠቁመዋል። ጥቅምት 27 ቀን 2018 ዓ.ም በአፋር ክልል ሰመራ ሎጊያ ከተማ አስተዳደር የነዳጅ ምርቶች ላይ ቅሸባ እየተፈጸመበት
እየተጓዙበት የሚገኝ ስፍራ ላይ በብሔራዊ መረጃና ደህንነት አገልግሎት በተደረገ ጥናትና ከፌዴራልና ከክልሉ ፖሊስ ጋር በተደረገ የክትትል ስራ 10 አጥፊዎች በቁጥጥር ስር መዋላቸው መገለጹ ይታወሳል። በአዲስ አበባ ከተማ የሚስተዋለውን የነዳጅ ሰልፍ ተከትሎ ባለስልጣኑ የማጥራት ስራ መስራቱንና በዚህም የአቅርቦት እጥረት አለመኖሩን የነዳጅና ኢነርጂ ባለስልጣን የህዝብ ግንኙነት ኃላፊ በቀለች ኩማ ተናግረዋል። በተለያዩ የማህበራዊ መገናኛ ብዙሃን አማራጮች ከዋጋና አቅርቦት ጋር በተገናኘ የሚሰራጩ ሐሰተኛ መረጃዎችን ተከትሎ በተለያዩ አካባቢዎች የነዳጅ ሰልፎች እንደሚስተዋሉን ገልጸዋል። ባለስልጣኑ በከተማዋ በተለመደው መሰረት ነዳጅ እያቀረበ እንደሚገኝ ያስታወቁት ኃላፊዋ በቀጣይ ቀናትም ምንም አይነት የአቅርቦት ችግር እንደማይፈጠር አስታውቀዋል። ተጠቃሚው ትክክለኛውን መረጃ በማረጋገጥ አማራጭ የነዳጅ ማደያዎችን በመጠቀም አላስፈላጊ ሰልፎች እንዳያጋጥሙ ሊያደርግ እንደሚገባም ኃላፊዋ ጨምረው አመላክተዋል። አክለውም በከተማዋ በሁሉም የነዳጅ ማደያዎች በየዕለቱ ከ1 ሚሊዮን ሊትር በላይ የቤንዚን አቅርቦት መኖሩን ገልጸዋል። የከተማዋ ንግድ ቢሮ በበኩሉ የነዳጅ አቅርቦት ችግር ሳይኖር በህገወጥ አሰራር ተጠቃሚውን የሚያጉላሉ አካላት ላይ የቁጥጥር ስራ እያደረገ መሆኑን አስታውቀዋል።